አሁን ላይ በብዙዎች ዘንድ ተመራጭ የሆነውን ሳይፈን ኮፊ ሜከር ስንጠቀም ማድረግ ያለብንና የሌለብን ነገሮች ማድረግ ካሉብን ነገሮች መካከል አንደኛው ሁሌም ቢሆን ታችኛው ቻምበር ላይ የፈላ ውሃ መጠቀም አለብን። ሁለተኛ የምንጠቀመው የቡና አፈጫጨት ሁሌም ተመሳሳይ መሆን አለበት፣ ሚዲየም ቢሆን ይመከራል። ሶስተኛ ሁሌም ቢሆን ንጹህ ውሃ መጠቀም አለብን ወይም ፊልተር የሆነ ውሃ መጠቀም አለብን። አራተኛ ቡናችን ከጨመርን በኋላ ስናማስለው ወደታች መጫን ወይም ኃይል መጠቀም የለብንም። አምስተኛ እሳታችንን ሁሌም ቢሆን ሞኒተር ማድረግ አለብን። ውሃውን ወደ ላይ ካሳለፈ በኋላ ኢሚዲየትሊ እሳታችንን ማጥፋት አለብን። ስድስተኛ ሁሌም ከተጠቀምን በኋላ ከላይም ከታችም ያሉትን ቻምበሮች እንዲሁም ፊልተሩን በአግባቡ ማጠብ ማጽዳት አለብን። ማድረግ ከሌለብን መካከል ነገሮች ደግሞ ከታች ቀዝቃዛ ውሃ መጠቀም፣ ከመጠን በላይ የታችኛውን ቻምበር መምላት፣ እንዲሁም እያፈላን ትቶ መሄድ ታምፕ ማድረግ፣ ስናጥብ ደግሞ ሽቦ መጠቀም እንዲሁም ሎ ኳሊቲ የሆኑ ፊልተሮችን መጠቀም። እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ፔጁን ፎሎ ማድረግ እንዳይረሱ። እናመሰግናለን።